ሰላም እንዴት ናችሁ? ውድ ቤተሰቤ እንደምን አላችሁ? ሁሉ ሰላም ነው? በቅንነት ሰብስክራይብ ላይክ አድርጉኝ። ሰብስክራይብ እና ላይክ በጣም ውድ ነው መሰለኝ፣ በጣም ውድ ነው። ዩቲዩበሮች ሳይው ቀላል ይመስለኝ ነበረ፣ ግን ከባድ ነው። ብዙ ወራትን ብዙ አመታትን ቆጥረናል የምትሉ ዩቲዩበሮች እውነት አላችሁ። እውነታችሁ አሁን አይተናል። እንግዲህ እንደ እግዚአብሔር ፍቃድ እኛንም አሳድጎን እንላችኋለን። ደግሞ ትልልቅ ዩቲዩበር ያላችሁ በዚህ ስራ አለ፣ ዩቲዩብ እንደዚህ ነው የሚከፈተው፣ ዩቲዩብ እንደዚህ ነው የሚደረገው ለምትሉም እስኪ እኛንም አሳዩን። ለማሳየት ትሞክራላችሁ፣ ግን ደግሞ ገብተን ስናይ በጣም ከባድ ነው። ምክንያቱም ከላይ ጽፋችሁ የምትለቁት ሌላ ነው፣ ውስጥ ገብተን ስናይ ደግሞ ሌላ ነው። ምንድነው የጻፋችሁትን እንዳሳያችኋለን፣ እንዴት እንደሚከፈት መማር አለባችሁ ብላችሁ ነው የምትገቡት። ስንገባ ግን የለም፣ ሌላ ኬዝ ነው የሚሆነው። እኛ ጀማሪዎችን ባትሸውዱን ጥሩ ነው። በእውነቱ ላይ የተመሰረተ ትምህርት በእውነቱ ላይ የተመሰረተ ብታስተምሩ መልካም ነው ብዬ አስባለሁ። ለምን እኛም መማር አለብን። መልካም ስራ ሰርተን እኛም እንደ ማንኛውም ሰው መለወጥ እንፈልጋለን። እንግዲህ እርስ በርስ ካላሳደግን ማን ያሳድገን ልጅ ይችላል? ከሰው ኩሽና ከሰው ሀገር ገብተን ሀገራችን እኛም መበረታት እንፈልጋለን፣ ማነሳት እንፈልጋለን፣ መለወጥ እንፈልጋለን። እንድንለወጥ ደግሞ እናንተም አበረታቱን። እናንተም በደንብ አሳዩን ዩቲዩበሮች። ሁለተኛ ደግሞ አሳዩን ብለን ስንጠይቃችሁም ደግሞ ዝም ነው የምትሉት፣ ወይ ላይክ ወይ ልብ ቅርጽ ነው የምትሰጡን። በዚህ ላይ ዩቲዩበሮችን ለምን እላለሁ፣ ሀሳብ ስጡን፣ ወይ ደግሞ ሰብስክራይብ አድርጉን፣ ላይክ አድርጉን። በዚህ አጋጣሚ አይከፈልበትም፣ በቅንነት እና እግዚአብሔር ከኛ ጋር ይሁን። ቅድሚያ ሁሉ ነገር ለእግዚአብሔር ነው የምንሰጠው። እግዚአብሔር ሲፈቀድ ነው ሁሉ ነገር የሚሆነው። እግዚአብሔር የሌለበት ስራ ከንቱ ነው እቺ ምድር። እንግዲህ ዩቲዩብ ይሄን ያህል ይከብዳል ብዬ አስቤ አላቅም። በጣም ከባድ ነው። ማንም ሰው ከዜሮ ነው ተነስቶ የሰራው። ግን ዜሮ ሲታይ በጣም ይደብራል። ያው አንድ ጎል ተጫዋቾች ከዜሮ ነው የሚጀምሩት፣ መጨረሻ ውጤቱ ሳይሆን ነው የሚደሰቱትና እንደምንበረታ ተስፋ አደርጋለሁ ብዬ አምናለሁ። እንግዲህ በአረብ ኤሚሬት ያላችሁን አበረታቱን፣ አውሮፓ አውስትራሊያ ያላችሁት እንግዲህ እኛን አትፈልጉንም። ለምን? እኛ ተናናሾች ደግሞ ለሀገር ክብር ነን፣ ለብዙዎቹ መነሻዎች ነን። እኛ ብዙዎችን እያስነሳን ራሳችን የወደቅን ነን። አልወደቅንም። ደግሞ መውደቅ ሲል ዩቲዩብን የሚያስከፍተን ሰው ጠፋ። ግን የመዳም ቅመም እየተባልን ስማችን እንደ ባንዲራ ተሰቅሏል። ምን አለበት ስማችን እንደምትወዱ፣ የእኛን ላይክ እና ሰብስክራይብ እንደምትወዱ እኛንም ለማሳደግ ብትወዱ ምን አለበት? እኔ ብቻ አይደለም የመዳም ቅመም ብዙ አሉ። እንቁ እህቶቼ በየሰው ቤት የሚኖሩት ብዙ አሉ። የሚጥሩት የሚግሩት ሌሊትና ቀን የሚለፉት አልነጋም አልመሽም ያላቸውም አሉ። እግዚአብሔር እንግዲህ ከነሱ ጋር ይሁን። ሰላም ለሀገራችን ለኢትዮጵያ ይሁን እና ውድ ቤተሰቦቼ እኔም ከዚህ ትንሽ ወጥቼ ወደ ትልቅ እንደምደርስ አምናለሁ። ለማንኛውም እዚህ እኔ አሁን የመጣሁት ምክንያት ምንድነው? ብዙ ቻናሎቻችሁን አይቻለሁ። ትልልቅ ዩቲዩበር ያላችሁት በቴሌግራም መስራት ይቻላል፣ በዩቲዩብ ይቻላል። ፖፕ ነው ምንድነው አንዱም አለ ደግሞ በጣም ብዙ አለ። 6 በኦንላይን የሚሰራ አለ። ግን ውስጥ ገብቼ ሳየው ሌላ ኬዝ ነው የምታወሩት። ፕሮሰሱ ብዙ ነው። ባጭሩ ብታሳዩ ምን አለበት? እንስራበት እንጂ እዚህ በኔትወርክ ባለበት ኢንተርኔት ባለበት ሀገር ካልሰራን የት እንስራ? ሀገራችን ገብተን መስራት የማይቀር ነው። ግን እዚው ብንጀምር እዚው ብናድግና እዛ ሄደን ደግሞ ብንቀጥል መልካም ነው። ይሄ ስል ደግሞ በጥሩ አመለካከት እንደምታስቡ አምናለሁ። አሳድጎን እላለሁ።
እንግዲህ መንፈሳዊም ስንለቅ ያው የምንጽናናበት ዝማሬም ቢሆን ስብከትም ቢሆን የአባቶቻችን በረከት ይደርብን። በሱ እንበረታታለን። እኛ በሰው ሀገር ያለነው እንበረታለን። የሚያበረታን እግዚአብሔር ቃል ነው። ከምንም በላይ እሱ ነው ሀብታችን። ምድር ዛሬ እንፈልጋታለን፣ ነገ አትፈልገንም። እኛ ዛሬ ለምንድን ነው የምንፈልገው? ለመኖር ነው። ነገ ለመኖር ነው። ዛሬ ሰርተን ዛሬ ሮጠን ዛሬ የምንሮጠው ለራሳችን ብቻ ሳይሆን ቀጣይ ትውልድን ለማስከተል ነው። ዛሬ አንድ ሰው ለራሱ ሊሮጥ ይችላል ይመስላል። ለቤተሰቡም ለአገሩም ነው የሚሮጠው። ቤተሰብ ይረዳል። አገርም ደግሞ እንዴት ነው ለአገር የሚሮጠው ስንል አገር ላይ መልካም ስራ ቤት ቢሰራ እንኳን አገር ታድጋለች እንጂ አትወርቅም። ስራ ቢጀምርም ለህብረተሰቡ ጥቅም ነው እንጂ ሌላ ምንም ነገር አይደለም። እና እግዚአብሔር ይስጣችሁ። ሰብስክራይብ ላደረጋችሁኝም ልታደርጉ ለምትችሉ አድርጉኝ፣ አበረታቱኝ እላችኋለሁ። እንግዲህ ዛሬ በማይመች ሁኔታ ውስጥ ሆኜ ነው የማወራው። ነገ ደግሞ ከዚህ በለጠ በሚመች ሁኔታ ሆኜ አሪፍ ቪዲዮ ለቃለሁ፣ ተስፋም አደርጋለሁ። አመሰግናለሁ እላችኋለሁ ውድ እህቶቼ።